ሰላም ሰላም የሀፍታ ንባብ ተከታታዮች እንደምን አላችሁ? ዛሬ ይዤላችሁ የቀረብኩት የትምህርት ርዕስ የድርሰት ምንነትና ደረጃዎች የሚል ይሆናል። እንግዲህ በዚህ አጋጣሚ ትንሽ ጉንፋን ስለያዘኝ ለድምጽ ጥራት ይቅርታ እያልኩ ወደ ትምህርቴ እገባለሁ ማለት ነው። እንግዲህ ድርሰት ማለት ምን ማለት ነው? ድርሰት ስለመጻፍ ስንነሳ ማከናወን ያለብን ቅድመ ሁኔታዎችስ ምንድናቸው የሚለውን እነሱን እንመለከታለን ማለት ነው። ቶሎ ቶሎ እያል እንግዲህ ድርሰት ማለት በአጭር አማርኛ ስናስቀምጠው ድርሰት ማለት በአንድ ነጠላ ርዕሰ ጉዳይ ላይ በተለያዩ አንቀጾች የሚገነባ የጽሁፍ አይነት ነው። ወይም ደግሞ ሀሳብን በጽሁፍ የምንገልጽበት መንገድ ድርሰት ብለን እናስቀምጠው እንችላለን። ስለዚህ ድርሰት ማለት በአንድ ነጠላ ርዕሰ ጉዳይ ላይ በሚሰጠን ርዕሰ ጉዳይ ላይ በተለያዩ አንቀጾች የሚገነባ የጽሁፍ አይነት ነው ብሎ ማስቀመጥ ይቻላል ነው። እንግዲህ አንድ ሰው ድርሰት ለመጻፍ ሲነሳ ማከናወን ያለባቸው ነገሮችስ ምን ምንድን ናቸው የሚለውን እንመልከት። አንድ ደራሲ ወይም ደግሞ አንድ ጸሐፊ ድርሰት ለመጻፍ ሲነሳ ማከናወን ያለባቸው 5 ዋና ዋና ነጥቦች አሉ። እነዚህ ነጥቦች መመልከት የግድ ይላል ማለት ነው። የመጀመሪያው ርዕስ መምረጥ ነው። ሁለተኛው ርዕስ ማጥበብ ነው። የመረጥነውን ርዕስ እናጠባለን ወይም ደግሞ ርዕሱን መወሰን ወይም መገደብ የሚለው ነው። ሶስተኛ ቢጋር ወይም ደግሞ አስተዋጽኦ መንደፍ። አራተኛ ረቂቅ መጻፍ። አምስተኛው የመጨረሻውን ጽሁፍ መጻፍ ይሆናል ማለት ነው። እንግዲህ እያንዳንዳቸው ስንመለከት ርዕስ መምረጥ ምንድን ነው? ርዕስ የሚመረጥ ርዕስ ምን አይነት ርዕስ መሆን አለበት የሚለውን የግድ ማስተዋል ያስፈልጋል ማለት ነው። ዝም ብለን ርዕስ ብቻ ስለሆነ የምንጽፈው ጉዳይ አይደለም። ስለዚህ ርዕስ ስንመርጥ ርዕስ መመረጥ አለበት ስንል ምንድን ነው ከምን አኳያ ነው የምንመርጠው ብለን ስንል አንደኛ የሚመረጠው ርዕስ ግልጽና ሳቢ መሆን አለበት። ሳቢና ግልጽ የሆነ ርዕስ መሆን አለበት ነው። ሁለተኛ ያልተንዛዛ መሆን አለበት። ሶስተኛ ወቅታዊነቱን እና አስፈላጊነቱን ማወቅ አለብን። አራተኛ በቂ እውቀት ሊኖረን ይገባል። ስለምንጽፈው ርዕስ በቂ እውቀት ሊኖረን ይገባል ነው። አምስተኛ መረጃ ሊገኝለት የሚችል የመረጥነው ርዕስ መረጃ እናገኝለታለን የሚለውም ከግምት ውስጥ መግባት አለበት ማለት ነው። ሁለተኛው ርዕስ ማጥበብ ነው ወይም ርዕስ መወሰን የምንለው ነው። ርዕስ ማጥበብ ወይም ርዕስ መወሰን ስንል ምን ማለት ነው? ርዕስ መወሰን ወይም ርዕስ ማጥበብ በጣም አስፈላጊ ነገር ነው። ይሄ ለምን ያስፈልጋል ብለን ስንል ሊዳሰሱ የሚገባቸው ወይም ደግሞ መጻፍ ያለባቸው ጉዳዮች ወይም ነጥቦች የምንወስንበት ፍሬምወርክ ነው ወይም ደግሞ ባውንደሪ ነው ማለት ነው። ርዕሱ ሲወሰን ስለምንጽፈው ጉዳይ ልናውቅ እንችላለን፣ ልንወስን እንችላለን። ስለዚህ ከዚህ አንጻር መዳሰስ ያለባቸው ነጥቦች፣ መነካት ያለባቸው ነጥቦች ሳይዘለሉ በትክክለኛው መንገድ እንዲነካኩ ወይም እንዲነኩ ለማድረግ ርዕሱ መወሰን መቻል አለበት ነው። ሌላው የምንመርጠው ርዕስ የተወሰነና ያልተንዛዛ መሆኑን ማረጋገጥ። ያልተንዛዛ የተወሰነ መሆኑን ማረጋገጥ። ለምን በጣም የተንዛዛ ርዕስ ከሆነ ወይም ደግሞ ገደብ የለሽ ርዕስ ከሆነ የትኛውን ሀሳብ አንስተን የትኛውን መተው እንዳለብን ግራ ሊያጋባ ደግሞ ልንቸገር ስለምንችል የምንመርጠው ርዕስ መወሰን ወይም ደግሞ መገደብ አለበት ነው። ያ ካልሆነ ውሃ ውስጥ እንደገባ ዋናተኛ ወይ ደግሞ ውሃ ውስጥ እንደገባ አሳ ልንሆን እንችላለን ማለት ነው። ስለዚህ በሀሳብ መዋኘት ይመጣል። ያንን ለማስቀረት የግድ አንድ ደራሲ ነኝ ብሎ የሚያስብ ሰው የሚመርጠውን ርዕስ መወሰን ወይም ማጥበብ ወይም መገደብ ያስፈልገዋል ማለት ነው። ለምሳሌ አንድ ሰው ስለ ሙዚቃ መሳሪያ ልጻፍ ብሎ ቢነሳ እንበልና ምሳሌ ነው። የሙዚቃ መሳሪያ ምንድን ነው ብለን ስንል ይሄ ሰውዬ ርዕስ አድርጎ የወሰደው የሙዚቃ መሳሪያ ነው። ይሄ ርዕስ ጠባሉ ሳልጠበበም ወቅታዊ ነው ወቅታዊ አይደለም፣ ያጽፋል ያጽፍ የሚለው በደንብ ማየት ያስፈልጋል ማለት ነው። ስለዚህ የሙዚቃ መሳሪያ ስንል ሰፊ ነገር ነው። ስለዚህ ከዚህ አንፃር ልንጽፍበት አንችልም። ለምን? የሙዚቃ መሳሪያ ብዙ አይነቶች የሙዚቃ መሳሪያዎች አሉ። በዋናነት የሙዚቃ መሳሪያ ባህላዊ የሙዚቃ መሳሪያና ዘመናዊ የሙዚቃ መሳሪያ ብለን የምንጠራው ነገር አለ። እንዲሁም ደግሞ ባህላዊ የሙዚቃ መሳሪያ ውስጥ በትንፋሽ የሚሰሩ አሉ፣ የሚመቱ አሉ፣ የሚከረከሩ አሉ። ብዙ አይነቶች አሉ። በዘመናዊ ስንሄድ በጣም በርካታ የሙዚቃ መሳሪያዎች አሉ። ስለዚህ አንድ ሰው የሙዚቃ መሳሪያ ብሎ ሲነሳ ስለ የትኛው የሙዚቃ መሳሪያ ነው መጻፍ የሚችለው? እዚህ ጋር በጣም ርዕሱ ተንዛዝቷል፣ ሰፍቷል። ስለዚህ መጽሐፍ ያስቸግራል ማለት። ስለዚህ መጥበብ አለበት። ስለዚህ ከባህላዊ ሙዚቃ ከሆነ ዋሽንት ብሎ መነሳት ይችላል፣ ወይም ክራር ወይም ከበሮ ብሎ መነሳት ይችላል ማለት ነው። ስለዚህ በእንደዚህ አይነት መንገድ ርዕሱ መጥበብ አለበት ማለት ነው። ሌላ ምሳሌ ልስጣችሁ። ለምሳሌ ምግብ አሰራር ብሎ ርዕስ ቢያነሳ ይሄ ሰውዬ ወይም ይሄ እንደራሲ ርዕሱ ያጽፈዋል አያጽፈውም ብለን ስንል አያጽፈውም። ለምን? የምግብ አሰራር በየትኛው ስለ የትኛው የምግብ አሰራር ሊጽፍ ይችላል ነው። ለዚህ የምግብ አሰራር ዘመናዊ፣ ባህላዊ
ከባህላዊ የትኞቹ የምግብ አይነቶች፣ ከዘመናዊ የትኞቹ የምግብ አይነቶች የሚሉትን ነገሮች መወሰን የግድ ይለዋል። ስለዚህ የምንመርጠው ርዕስ መወሰን መገደብ አለበት ብለን የምንለው ለዚህ ነው ማለት። ስለዚህ ርዕስ መጥበቡ የግድ ያስፈልጋል ነው። ሶስተኛው ቢጋር ወይም አስተዋጽኦ መንደፍ ነው። ቢጋር ወይም አስተዋጽኦ መንደፍ ምን ማለት ነው? ይሄ ማለት የምንጽፈውን ድርሰት ከመጀመሪያው እስከ መጨረሻው የሀሳብ ፍሰቱን ጠብቆ እንዲጻፍ የሚያግዝ ትልም ወይም መንገድ ቀያሽ ነው። ይሄ ለምሳሌ ለሹፌሮች መሪ ብለን እንደምንጠራው ለደራሲ ደግሞ ቢጋር የግድ የሚያስፈልገው ጉዳይ ይሆናል ማለት ነው። ይሄ ቢጋር ለምንድን ነው የሚያስፈልገው? ቢጋር መበገር ወይም አስተዋጽኦ መንደፍ በጣም በርካታ ጥቅሞች አሉት። ከነዚህ ውስጥ አንድ አራቱ ልጥቀስላችሁ። የመጀመሪያው ቢጋር ወይም አስተዋጽኦ መንደፍ የሚጠቅመው አንድ ጠቃሚ ነጥቦች ተረስተው እንዳይቀሩ ያግዘናል። ሁለተኛ የሀሳብ ድግግሞሽ እንዳይኖር ይረዳል። ሶስተኛ ተጠያቂያዊና ቅደም ተከተሉን እየጠበቀ ደግሞ ቅደም ተከተሉን ለማስያዝ ይጠቅመናል። በጣም ወሳኝ ነገር ነው። አራተኛው የአንቀጾችን ብዛት ለመወሰንም ጭምር ያግዛል ማለት ነው። ስለዚህ ቢጋር በጣም ወሳኝና አስፈላጊው ነገር ነው ለደራሲ። ይሄ መሪ ነው ማለት ነው። ወደ ሌላ አቅጣጫ እንዳይገባ መጻፍ ያለባቸው ጉዳዮች እንዲጻፉ፣ የሀሳብ ድግግሞች እንዳይኖር እና ሌሎች ጉዳዮችን ነጥሎ ለማየት ወይም ለማውጣት ከሚገለገልባቸው ከሚጠቀሙባቸው መንገዶች አንዱ ቢጋር ወይም አስተዋጽኦ መንደፍ የሚለው ጉዳይ ይሆናል ማለት ነው። አራተኛው ረቂቅ መጽሐፍ ነው። ረቂቅ መጽሐፍ በተነደፈው ቢጋር መሰረት ደግሞ የመጣለን ሀሳብ ወይም ደግሞ የመጣለን ሀሳብ እንደወረደ የምናስቀምጥበት ሂደት ረቂቅ መጽሐፍ ይባላል። የመጀመሪያ ረቂቅ መጽሐፍ እንለዋለን ማለት ነው። ረቂቅ ማለት ርዕስ መርጠናል፣ ርዕሱን አጥብተናል፣ ቢጋር በግረናል። ከዛ በኋላ ምንድን የሚመጣው ረቂቅ መጽሐፍ። ረቂቅ መጽሐፍ ማለት ደግሞ የመጣለንን ሀሳብ እንደወረደ በወረቀት ላይ የምናሰፍረው ሂደት ይህንን ረቂቅ መጽሐፍ ወይም በእንግሊዝኛው አጠራር ራፍ እንለዋለን ማለት ነው። ከዛ ይህን ካረግን በኋላ ረቂቁን ከጻፍን በኋላ ምን እናደርጋለን? የመጨረሻውን ጽሁፍ እንጽፋለን ወይም የመጨረሻውን ረቂቅ ወይም የመጨረሻውን አውቶፑት የምንለውን ፋይናል ሪዛልቱን እናወጣለን ማለት ነው። ይሄ መቼ ነው የሚሆነው? አንደኛ የጻፍነው ረቂቅ ጽሁፍ ላይ በተለያዩ ባለሙያዎች አስተያየት ተሰጥቶበት ተፈትሾ ሂስ ተሰጥቶበት መስተካከል ያለበት ተስተካክሎ መግባት ያለበት ገብቶ መውጣት ያለበት ወጥቶ በቃ ማንኛውንም ነገር አጠቃላይ ይዘቱን በደንብ ከተስተካከለ በባለሙያ ከተፈተሸ በኋላ የመጨረሻው ድርሰት ወይም የመጨረሻው ጽሁፍ የመጨረሻ ጽሁፍ ብለን ልናስቀምጠው እንችላለን ማለት ነው። ስለዚህ ከዚህ አንጻር ድርሰት ስንጽፍ እነኚህ ነገሮች ማስተዋል ያስፈልጋል። ስለዚህ አንድ ደራሲ ነኝ ብሎ የሚያስብ ሰው ወይም ደግሞ አንድ ድርሰትን ለመጻፍ ስንነሳ እነኚህን አምስቱን ስቴፖች መጠቀም የግድ ይላል ማለት ነው። የመጀመሪያው ስቴፕ ርዕስ መምረጥ ነው። የሚመረጠው ርዕስ ምን መሆን አለበት ብያለሁ? አንደኛ ያልተንዛዛ የሚያጽፍ መረጃ የሚያሰጥ ወቅታዊ የሆነ ያልተሰለቸ መሆን መቻል አለበት ነው። ቀጥለን ርዕሱን ማጥበብ ነው። ርዕሱን መወሰን የግድ ያስፈልጋል። ርዕሱ ካልተወሰነና ካልጠበበ ከየት ተነስተን የት እንደምንደርስ ሊቸግረን ወይ ደግሞ ሊያስቸግር ስለሚችል ርዕሱ መወሰኑ ወይም መጥበቡ አስፈላጊ ነው። ሶስተኛ ላይ ያነሳነው ጉዳይ ቢጋር ወይም አስተዋጽኦ መንደፍ ነው። ይሄ ደግሞ ለምን ያገለግላል ብለን ስናነሳ ጠቃሚ መረጃዎችን ወይም ጠቃሚ ሀሳቦችን በቅደም ተከተላቸው ለማስቀመጥ ስለሚያግዝ አስተዋጽኦ መበገር ወይም ቢጋር መበገር በጣም ፋይዳው የጎላ ይሆናል ማለት ነው። አራተኛው ረቂቅ መጽሐፍ ነው። ረቂቅ ማለት የመጨረሻውን ሪዛልት የመጨረሻውን ጽሁፍ ከማውጣታችን በፊት የመለማመጃ ጽሁፍ ወይም ደግሞ ሀሳብ እንደመጣለን የምንጽፍበት ሂደት እሱን ረቂቅ ብለን እናስቀምጠዋለን ማለት ነው። አምስተኛ ላይ ያየነው የመጨረሻውን ሪዛልት ወይም ደግሞ ፋይናል አውትፑቱን የድርሰቱን አውትፑት ማለት ነው። እሱን የምንጽፍበት ሂደት ነው ማለት ነው። እንግዲህ ለዛሬ ይዤላችሁ የቀረብኩት የትምህርት ርዕስ ይህን ይመስላል። ምናልባት ጉንፋን ስለያዘኝ ነው ትምህርቱን ላለማስቀረት ወይ ደግሞ ጊዜ ላለመውሰድ አስቤ ነው። እናንተ ቀስ ብላችሁ እንድታነቡት እንድትከታተሉ እላለሁ ማለት ነው። ምናልባት የዚህ ኖት አጠቃላይ ኖቱን በፒዲኤፍ የምትፈልጉ ከሆነ በቴሌግራም ቻናሌ ላይ አስቀምጥላችኋለሁ። የቴሌግራም ቻናሌን ዲስክሪፕሽን ቦክስ ላይ አለላችሁ። እዛ ላይ ገብታችሁ ሰርች አድርጋችሁ ማግኘት ትችላላችሁ። እስከዛ እስካሁን ስለነበረኝ ቆይታ አመሰግናለሁ።